አንዳንድ ጊዜ ነቢያት እንዲተነብዩ መጀመሪያ መዝሙር ያስፈልገው ለዚህ ነው። ለምን ከኬስ ከተነሳ ሰማይ አይመጣልህም። ምን ማለት መሰለ ስታመልክ ምን እንደተፈጠረ አታውቅም። የተቀየረ ነገር የለም፣ ግን ጀግና ትሆናለህ። የሚበላ የለም ተብሎ የዜማ ዕቃ የያዘ ይባላል። የዜማ ዕቃ ምን ማለት መሰለ ወደ ሙላቱ ወደ ክብሩ ስትጠጋ አባ ምናምን ስትል ጠፍተው እኮ አይደለም በኔቸራቸው ያንሳሉ። ያነሱት ትልቁ ቦታውን ሲይዙ። ስለዚህ ጸላዮች የሚፈልጉት ዋናው ጋር የሚያቆያቸው አምላክ የሚያረጋጋ ራሱን ሰጥቶ እንጂ ኪስኩስ ምናምን ከቶ ያረጋጋ። የአምላኪዎቹ ውበት ይሄ ነው። እግዚአብሔር ሕይወታችንን በግርማው ኢየሱስ ያድናል። ዛሬ ይሄንን ሰማይ እንቀዳለን። የተከለከሉ ግድግዳዎቹ የፈረሱ የሆኑ ለማምለክ እድል፣ ለመዘመር እድል፣ ከአምላክ ጋር ለመቆየት እድል ባጣልክ ያሳነሱን በጣም በብዙ ምሕረት ዘኔን ያሉት ትሉታላችሁ። አምላክን ትንሽ አታድርግ በሉት። አምላክ ማለት ምንም የለም እኮ ምዝና አራየው ከብቶቹ የሚጠጡት የለም እንትኖቹ የሉ ምናምን አሉት ነብዩ። አረባክ ምን ይሻላል ታዲያ ብሎ አልተጨነቀም። እናንተ መካከል የዜማ ሰው አለ አለ። እስራኤል በሄደበት ቦታ የምን ዕቃ አይጥልም። ቴንኪው የዜማ ዕቃ አይጥልም። አምላክ ድንገት የሚያዘምር እንደሆነ ያውቃሉ። ስማ የቱንም ያክል ጥያቄ ውስጥ ቢገቡ የዜማ ዕቃ ይዘው ነው የሚሄዱት።